ሄሎ ኤቭሪዋን እንዴት ናችሁ? ዛሬ የመጣሁት ምንድነው በጣም ብዙ የስራ እድል አለ እና ያን የስራ እድል ለምን ለእህት ለወንድሞቼ አላካፍልም በሚል ነው። እኔ ጋር በጣም ብዙ የስራ እድሎች እየደረሱኝ ነው እና ለዛ ነው የመጣሁት። እና ምንድነው የምለው እኔ የምለው እዚህ ሀገር ግን ቆይ ለምንድነው ኢንፎርሜሽን የማይደርሳቸው ነው? በጣም ብዙ ስራ አለ። አንድ ስራ ኢንፎርሜሽን እየደረሳቸው አይደለም ለሰራተኞቹ ማለት ነው። ምንም በቃ ሰው ዘንድ እየደረሰ አይደለም ይሄ ኢንፎርሜሽን በጣም ማለት ነው። በጣም ነፍ ስራ ነው ያለው የእውነት ስራ። እኔ ኢትዮጵያ ውስጥ ስራ የለም ሲሉ እውነት ይመስለኝ ነበር። በጣም ነፍ ስራ ነው እየተላከልኝ ያለው እኔ ጋር ራሱ። በተለይ በሜዲሲን በነርሲንግ በፋርማሲ በሄልዝ ኦፊሰር በኤችኦ ወይም በላብራቶሪ በኢንቫይሮንመንታል ሄልዝ በማርኬቲንግ በማኔጅመንት በጣም የእውነት በጣም ብዙ ስራ እየተላከልኝ ያለው። እና አሁን ምን ለማለት ነው የመጣሁት ይሄን ቪዲዮ ባካችሁ እህት ወንድሞቻችሁ ካሉ ተመርቀው ቁጭ ላሉ እህት ወንድሞቻችሁ ሼር አድርጉላቸው ባካችሁ። ንገሯቸው እና ሰብስክራይብ አድርጉ የደወል ምልክቱን ተጫኑና ኖቲፋይ ሁኑ። በየቀኑ አዳዲስ የስራ እድሎች እየወጡ ነው የእውነት ነው የምላችሁ። እና ይሄን ቪዲዮ ተመርቀው ቁጭ ላሉ ስራ አጥተው ቁጭ ላሉ በተለይ በጤና ዘርፍ ተመርቀው ስራ አጥተው ቁጭ ላሉ እህት ወንድሞቻችሁ አድርሷቸው። ምንድነው እኛ ቢያንስ የአንድ የአምስት ሰው ህይወት ቀየርን ማለት ቀላል ነገር አይደለም። በጣም ትልቅ ነገር ነው የእውነት። ተመርቀው ቁጭ ብለው ተቀጥረው ጥሩ ነገር ሲኖራቸው ማየት በጣም ያስደስታል። ለዛ ነው ለእህት ወንድሞቻችን አግዛቸው የምላችሁ። እናንተ ላይክ ባደረጋችሁ ቁጥር ይሄ ቪዲዮ ቫይራል ይወጣል። ከዛን ብዙ ሰው ስለሚያየው ብዙ የስራ እድል ተቀጣሪ ይኖራል ማለት ነው። እና አንድ የሆነ ሰዓት የሆነ ሄልዝ ሴንተር ነው እና ማስታወቂያ አውጥቶ 3 ወር 4 ወር ሞልቶታል። አንድ ሰው መጥቶ ቫካንሲ እንትን ሲቪ አላስገባም እያሉኝ እየነገሩኝ በጣም የገረመኝ በጣም ማለት ነው። ማለት ላይክ ምንድነው ስራ ወጡ ሰው ኢንፎርሜሽን አጥቷል ነው በቃ ማለት ላይክ የሚነግረው ሰው የለም። ለዛ ነው የመጣሁት እና እባካችሁ ይሄን ቪዲዮ ሼር አድርጉላቸው እነሱ ጋር እንዲደርስ አድርጉት። እና ቪዲዮውን ላይክ አድርጉት በደንብ እንዲረዳን እነሱ ጋር እንዲደርስ እና ሰብስክራይብ እያደረጋችሁ እንድታዩት ነው ማለት ነው። ማለት ላይክ እና ደግሞ ምንድነው ቴሌግራም ቻናል አለን። ቴሌግራም እና ፌስቡክ ቻናል አለን። ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ጋር ጆይን ብላችሁ አድራሻውን ስልክ ቁጥሩን ከራሱ ከድርጅቱ የወጣ ማስታወቂያ ነው የምንለቅላችሁ እና አድራሻ ስልክ ቁጥር ምናምን ስላለ እዛ ጋር ገብታችሁ እያንዳንዱን ነገር እየተደዋወላችሁ ሄዳችሁ ማመልከት ነው የምትችሉት። ብራችሁን አትበሉ። እዚህ ጋር ምንም የምትከፍሉት ብር የለም። በየቦታው ድለናለን ብሮከር ነን ኮንሰልት ነን እያሉ ብራችሁን እየጨረሱ ነው። ስለዚህ ለዛም ነው የመጣሁት። እዚህ ጋር ነፍ የስራ እድል አለ። ምንም የምትከፍሉት ብር የለም። ድርጅቱ ዋናው ከሱ ጋር ነው እኛ ግንኙነታችን። እሱ ሲልክልን እኛ ለእናንተ ነው የምናቀርብላችሁ እና እነሱ ጋር ሄዳችሁ ነው የምትጨርሱት። እኛ ምንም እናንተን እንትን የምንለው ነገር የለም። ለዛ ነው እና ለእህት ለወንድሞቻችሁ አድርሱ ምለው። ጊዜያችሁንም ብራችሁንም ቆጥቡ ለማለት ነው። ወደ ስራው ስገባ ምን ለማለት ነው የውስጥ ሄልዝኔት የሚባል የውስጥ ደዌ ስፔሻሊቲ ሴንተር የስራ ቅጥር አወጥቷል። ምንድነው የስራ ቦታው ሙዚቃ ትምህርት ቤት አካባቢ ነው። አዲስ አበባ ነው ያለው እና የስራ መደቡ ምንድነው ነርስ ይፈልጋል። ብዛት 2 ነው የሚፈልገው። ተፈላጊ ትምህርት ደረጃ ዲፕሎማ እና ከዛ በላይ መሆን አለባቸው ነው የሚለው። ተፈላጊ የስራ ልምድ ምንድነው በዲፕሎማ ከሆነ 5 አመት እና ከዛ በላይ የስራ ልምድ ይፈልጋል። በዲግሪ ከሆነ ደግሞ 3 አመት እና ከዛ በላይ የሆነ ነው የሚፈልገው ማለት ነው። ደሞዝ በስምምነት ነው ምናምን ብለውኛል። ግን በጣም አሪፍ እንደሆነ ወሬ ሰምቻለሁ። ሌላኛው ምንድነው እዛው ሄልዝኔት ጋር 2 የስራ መደብ ነው ያወጣው። ሁለተኛው ምንድነው ሪሴፕሽን ይፈልጋሉ። ብዛት 2 ነው የሚፈልጉት። ተፈላጊ ትምህርት ደረጃ ዲፕሎማ እና ከዛ በላይ ነው የሚፈልጉት። ተፈላጊ የስራ ልምድ 6 ወር እና ከዛ በላይ ነው። ደሞዝ በስምምነት ነው ግን በጣም አሪፍ ነው ምናምን ብለውኛል። እንዳልኳችሁ አድራሻውንና ስልክ ቁጥራቸውን ቴሌግራም ቻናላችን ላይ ስለምልክላችሁ ዲስክሪፕሽን ላይ ገብታችሁ ማየት ወይም እዛ ተደዋውላችሁ ሄዳችሁ ሲቪ ማስገባት ወይም መቀጠር ትችላላችሁ ማለት ነው። ሌላኛው ምንድነው ሌላ የተላከልንም አለ። ስፔሻል ሚዲየም ክሊኒክ የሚባል ድርጅት በጣም እናመሰግናለን። ምንድነው ሪሴፕሽን ይፈልጋል። ሪሴፕሽኒስት ይፈልጋል። ኤዱኬሽናል ሌቭላቸው ዲፕሎማ እና በማንኛውም ፊልድ ዲፕሎማ የተመረቀ ኤክስፒሪያንስ 0 አመት ነው የሚለው። ጾታ ሴት ቢሆን ይመረጣል ነው። ላንጉጅ አፋን ኦሮሞና አማሪክ ከቻለች አሪፍ ነው የሚለው እና
ሁለተኛው ደግሞ ምንድነው ነርስ ይፈልጋሉ። ኢዱኬሽን ዲፕሎማ ወይም ደግሞ ዲግሪ ነው። ኤክስፔሪያንስ ከ2 ዓመት በላይ ከሆነ ችግር የለውም። ጾታ ሴት ነው የሚፈልጉት እና ላብራቶሪ ቴክኒሻን የሚፈልጋሉ። ሶስተኛ ኢዱኬሽኑ ምንድነው ላብራቶሪ ቢኤስሲ ኢን ሜዲካል ላብራቶሪ ቴክኖሎጂስት ነው የሚፈልጉት። ኤክስፔሪያንስ 6 ወር እና ከዛ በላይ መሆን አለበት ነው የሚለው። በማንኛውም የስራ ዘርፍ ነው የሚለው እና ላይክ ሳለሪ በጣም አሪፍ ነው እያለ ነው። ሎኬሽናቸው ምንድነው ሸገር ሲቲ ነው። እንዳልኳችሁ አድራሻቸው እና ስልክ ቁጥራቸው እንዴት አፕላይ እንደምታደርጉ ቴሌግራም ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ግሩፕ ላይ በመግባት ማየት ወይም ደግሞ ሲቪ ማስገባት ትችላላችሁ ማለት ነው። ሌላኛው የስራ እድል ምንድነው? ሳንቴ የሚባል ሜዲካል ሴንተር አለ እና እዛ ጋር ምንድነው አዲስ አበባ ነው ያለው እና ፖዚሽን ምንድነው ዲያሊሲስ ነርስ ይፈልጋሉ። ዲያሊሲስ ነርስ እና ኤዱኬሽናል በምንድነው ቤሲሲ ነርስ ኮምፕሬሄንሲቭ ነርሲንግ ኢን ሪቨላንት ስኪል ኤንድ ኤክስፔሪየንስ ነው የሚለው ማለት ነው። ኤክስፔሪየንስ ከ1 እስከ 5 ዓመት ባለው ጊዜ ውስጥ ኤክስፔሪየንስ ልምድ ቢኖራት አሪፍ ነው። ሳለሪ በጣም አሪፍ ነው እያሉ ነው። እንዳልኳችሁ አፕላይ እንዴት እንደምታደርጉ ስልክ ቁጥር እና እንትኑን አንድ ላይ አስቀምጬ ቴሌግራም ግሩፕ ላይ እንለቅላችኋለን። ሁለተኛ ደግሞ ምንድነው የደቡብ ኢትዮጵያ ክልል ነው። ደቡብ ኢትዮጵያ ክልል ያወጣውም አለ። የስራ መጠሪያ ምንድነው ጠቅላላ ሐኪም ይፈልጋሉ። በኤችኦ ወይም በዶክትሬት የተመረቀ ሰው ከሆነ አሪፍ ነው። የትምህርት ደረጃ የመጀመሪያ ዲግሪ ያላት ከሆነች፣ የስራ ልምድ 0 ዓመት፣ ምንም አይነት የስራ ልምድ አይጠይቅም። ደሞዝ በሐኪሞች ስኬል መሰረት ይከፍላሉ። ጾታ አይለይም፣ ማንኛውም ይሁን። የቅጥር ሁኔታ በኮንትራት ነው። ብዛት 40 ነው የሚፈልጉት 40። የስራ ቦታ በክልሉ ባሉ የጤና ጣቢያዎች ነው የሚለው። እንዳልኳችሁ ማስታወቂያው ይወጣል። የደቡብ ኢትዮጵያ ክልል ከራሳቸው የወጡ ማስታወቂያዎች አሉ። እነሱ ማስታወቂያዎች ቴሌግራም ግሩፓችን ላይ እለቅላችኋለሁ። እዛ ጋር በመግባት አፕላይ ማድረግ ትችላላችሁ ማለት ነው። ሌላው የቅጥር ማስታወቂያ ምንድነው? በፋርማሲ የፋርማሲ ባለሙያ ይፈልጋሉ። ምንድነው በፋርማሲ የተመረቀ ምሩቅ ይፈልጋሉ። ሎኬሽን 20 ኪሎ ሜትር ፍሮም ሀዋሳ ነው። ከሀዋሳ 20 ኪሎ ሜትር ገባ ብሎ ነው የሚለው። ዴት ኦፍ አናውንስመንት ገና ነው። ዲድላይን ኦፕን ነው፣ እስካሁን ክፍት ነው። ሪኩዌርድ ፖዚሽን ድራጊስት ነው የሚፈልጉት እና ድራጊስት ይፈልጋሉ። ኤዱኬሽናል ሌቭል ምንድነው ዲፕሎማ ኢን ሌቭል 4 ድራጊስት በሌቭል 4 ዲፕሎማ የተመረቀ ነው የሚፈልጉት። ኤክስፔሪያንስ 3 ዓመት እና ከዛ በላይ ላይሰንስ የሆነ ይፈልጋሉ። ላንጉጅ ዊች ካን ስፒክ ሎካል ላንጉጅ ሲዳመኛ ቢችል አሪፍ ነው፣ ግን ችግር የለውም አማርኛም ችግር የለውም ብለዋል። እና ደሞዝ ችግር የለውም ተብላችሁ ያው በተመጣጣኝ ስለሆነ እነሱ ከምታወራላችሁ ኔጎቲዬሽን ነው፣ ስኬል መሰረት ነው፣ ግን በጣም አሪፍ እንደሆነ ነው የተነገረኝ። ሌላኛው ምንድነው ድሪም ሚዲየም ክሊኒክ አለ። ድሪም ሚዲየም ክሊኒክ እንግዲህ የስራ ቅጥር ወስዷል። እሱም ሎኬሽን ምንድነው ገላን ኮንዶሚኒየም አዲስ አበባ ነው ያለው። ሪኩዌር ፖዚሽን ጀነራል ጂፒ ነው የፈለጉት። ኤዱኬሽናል ኤምዲ ግራጁዌት ነው። ኤክስፔሪየንስ 1 ዓመት እና ከዛ በላይ ነው የሚላችሁ ማለት ነው። ሳለሪ በጣም አሪፍ ነው እያለ ነው። እንዳልኳችሁ አፕላይ ለማድረግ ቦታውና ስልክ ቁጥሩን ግሩፓችን ላይ እለቅላችኋለሁ። እዛ ጋር በመግባት ማየት ትችላላችሁ ማለት ነው። ሌላው ምንድነው ቦሌ ሚካኤል አዲስ አበባ ዴንታል ክሊኒክ አለ። እዛ ዴንታል ክሊኒክ ክሊኒካል ነርስ ይፈልጋሉ። ምንድነው ፊሜል ነው የሚፈልጉት። ነርስ ጆብ ታይትል ፉል ታይም ነው የምትሰራው እና ሴት ቢሆን ይመረጣል ብሎኛል። ኤዱኬሽኗ ምንድነው ዲፕሎማ ወይም ቤሲክ ክሊኒካል ነርስ የተመረቀች ከሆነች አሪፍ ነው። ላይሰንስድ ያላት ብትሆን አሪፍ ነው፣ ይመረጣል። ሌላኛው ክፍት የስራ ማስታወቂያ ምንድነው ማር ፋርማሲ ይባላል። ማር ፋርማሲ ባለው ክፍት የስራ ቦታ ላይ አቡዳዶ ዶክተር ይፈልጋል እና ምንድነው የስራ መደቡ ሲኒየር የሆነ ፋርማሲስት ነው የሚፈልጉት። የሙያ ፍቃድ ጋር ተፈላጊዎች ችሎታ የትምህርት ዝግጅት በፋርማሲ ትምህርት የመጀመሪያ ዲግሪ ያለው ያላት ነው። የስራ ልምድ በግል ፋርማሲዎች ውስጥ ቢያንስ 1 ዓመት እና ከዛ በላይ የስራ ልምድ ያለው ያላት ነው የሚለው። ጾታ ሴት ብትሆን ይመረጣል። ጥሩ የደንበኛ አያያዝ እና የመግባባት ችሎታ ያላት ነው እያለ ያለው። ደሞዝ በስምምነት ነው ብሎኛል። በጣም አሪፍ ነው እያሉኝ ያሉት። የስራ ቅጥር ማስታወቂያ ምንድነው? ሁለተኛው የተቋም ዶክተር ሰይድ መካከለኛ ክሊኒክ። ዶክተር ሰይድ እንግዲህ የስራ ቅጥር አውጥቷል። ምንድነው መስፈርቶቹ? የትምህርት ደረጃ በላብራቶሪ ቴክኖሎጂ ዲግሪ ወይም ዲፕሎማ ያለው የተመረቀ ወይም የተመረቀች ነው የሚለው። የስራ ልምድ 1 ዓመት እና ከዛ በላይ
የስራ ልምድ ያላት ነው የሚለው። የሙያ ፍቃድ የታደሰ የሙያ የስራ ፍቃድ ያለው ያላት ነው። ጾታ አይለይም። ደሞዝ በስምምነት ነው እና በጣም አሪፍ ነው እያሉ ነው። እሺ ሁለተኛ የስራ መደብ ዝርዝር ምንድን ነው? ደረጃ 4 ሜዲካል ላቦራቶሪ ቴክኖሎጂስት ይፈልጋሉ እና ደሞዝ 12560 ብር ነው እያሉ ያሉት። ደረጃ 4 ብዛት 1 ነው። ጾታ አይለይም። የስራ ቦታ ሞጣ ከተማ ጤና ጣቢያ ጽህፈት ቤት ነው የሚሉት። መመዘኛዎች በሜዲካል ላቦራቶሪ ቴክኖሎጂ በደረጃ 4 የተመረቀች ነው የሚሉት። እድሜው 18 ዓመት እና ከዛ በላይ የሆነ ነው። የስራ ልምድ አይጠይቅም ነው። የምዝገባ ሁኔታ በቋሚነት ነው እና በጣም አሪፍ ነው። እዛ ያላችሁ ሰዎች በተለይ ይሄኛው አጋጣሚ በጣም አሪፍ ይመስለኛል። ሌላኛው ምንድነው? ዴንታል ክሊኒኮች አሁንም አሉ። በጣም ወርክ ሎኬሽን አዲስ አበባ ነው። ልደታ አዲስ አበባ ውስጥ ነው ያሉት። ልደታ አካባቢ ነው ያሉት እና ምንድነው እያሉ ያሉት ፖዚሽን ክሊኒካል ነርስ ይፈልጋሉ። ቤሲሲ እና ኤዱኬሽን ቤሲሲ ዲግሪ ክሊኒካል ነርሲንግ የተመረቀች ነው። ኤክስፔሪየንስ 0 አመት። ጀንደር ወንድ ቢሆን ይመረጣል። ደሞዝ በጣም አሪፍ ነው ብለውኛል። ሁለተኛው ምንድነው? የውስጥ ደዌ ስፔሻሊቲ ክሊኒክ ነው እና ተፈላጊ ባለሙያ የገንዘብና እንግዳ ተቀባይ ሪሴፕሽን ኤንድ ካሸር ነው የሚፈልጉት። ብዛት 1 ነው። ጾታ ሴት ይፈልጋሉ። የስራ ልምድ በግል ክሊኒክ ወይም ሆስፒታል ተመሳሳይ የስራ ኃላፊነት ውስጥ የሰራች ነው እያለ ያለው። የቅጥር ሁኔታ በቋሚነት ነው የሚለው። የስራ ሰዓት ከሰኞ እስከ ቅዳሜ መደበኛ የስራ ሰዓት ፕላስ 1 ቀን እየዘለለ አዳር እሁድና በዓላት ላይ ሲውል ደግሞ ቀንና አዳር ይሆናል እያሉ ነው። ደሞዝ ያልተጣራ 6522 ብር ፕላስ አዳር 300 ብር አለው። ተጨማሪ መስፈርቶች ምንድነው? ኮምፒውተር ስኪል ያላት ቢሆን ይመረጣል ነው የሚለው። መኖሪያ ሰሚት አካባቢ ቅርብ የሆነ ሰሚት አካባቢ ቅርብ ከሆናችሁ በጣም አሪፍ ነው። ይሄ እናንተ ደሞዝ በጣም አሪፍ ነው እያሉ ነው። ኤችኦ ዶክተር ጉቱ ሚዲየም ክሊኒክ አሁንም የስራ ቅጥር ወጥቷል። ምንድነው? አዶላ ታውን ጉጂ ዞን ነው፣ ኦሮሚያ ሪጅን ነው። እዚያ ያላችሁ ሰዎች መቀጠር ትችላላችሁ። ፖዚሽን ኤችኦ ነው። ኤችኦ ወይም ሄልዝ ኦፊሰር ነው። ጆብ ታይፕ ፉል ታይም ነው የምትሰሩት። ኤዱኬሽናል ዲግሪ ኢን ኤችኦ ነው ዊዝ ቤዚክ ኤክስፔሪየንስ 3 አመት እና ከዛ በላይ ነው እያለ ያለው። ሪኩዌርድ ናምበር 1 ሰው ነው የሚፈልጉት። ብዛት 1 ብቻ እና ምንድነው? ሳለሪ በጣም አሪፍ ነው እያሉ ያሉት። በጣም አሪፍ ይከፍላሉ። እንዳልኳችሁ እንዴት አፕላይ እንደምታደርጉና እንዴት እንደምታገኟቸው የግሩፕ ሊንካችንን ቴሌግራም ዲስክሪፕሽን ላይ ያስቀምጥላችኋለሁ። እዛ ጋር በመግባት ማግኘት ትችላላችሁ። ሌላው ምንድነው? ፕራይቬት ክሊኒክ ነው እና ምንድነው የሚፈልገው? ላብራቶሪ ቴክኖሎጂስት ይፈልጋል። ሪኩዌርድ ናምበር 1 ነው የሚፈልጉት። ኤክስፒሪየንስ 1 አመት እና ከዛ በላይ። ጀንደር ሴት መሆን አለባት። ሳለሪ በጣም አሪፍ ነው እያሉ ነው። ኦኬ እንግዲህ ሌላው ምንድነው? ላብራቶሪ ቴክኒሽያን ነው የሚፈልጉት። ላብራቶሪ ቴክኒሽያን ማለት በዲፕሎማ ነው። በዲፕሎማ ሆኖ ምንድነው የሚለው 1 ሰው ይፈልጋሉ እና እዛው በኤክስፔሪየንስ 2 አመት እና ከዛ በላይ ነው የሚለው። ጾታ ሴት ብትሆን ይመረጣል ነው። ደሞዙ በጣም አሪፍ ነው። በጣም አሪፍ ነው። እንዳልኳችሁ ዲስክሪፕሽን ላይ ያስቀምጥላችኋለሁ የስራ የቅጥሩ ሁኔታ ምናምን ነገር እዛ ጋር ገብታችሁ ማግኘት ትችላላችሁ። ቦታውን ምናምን በደንብ ኢንፎርሜሽኑን እያንዳንዱን አንድ ላይ ሊንክ አድርጌ ስለመለቅላችሁ እዛ ጋር ገብታችሁ ማግኘት ትችላላችሁ ማለት ነው። ሌላው ምንድነው? ሊበን ሜዲካል ሚዲየም ክሊኒክ ነው እና ይሄ ክሊኒክ የስራ ቅጥር አውጥቷል። በምንድን አውጥቷል? አንደኛ በሜዲካል ላብራቶሪ ቴክኖሎጂስት ይፈልጋል። ፉል ታይም ነው እና በኤስሲ ላብራቶሪ የተመረቀ መሆን አለበት እና 0 አመት ነው። የስራ ልምድ አይጠይቅም። ኢማጅን ይሄ አሪፍ የስራ እድል ይመስለኛል። ደሞዝ በጣም አሪፍ ነው ብሎኛል። ሁለተኛ ሪሴፕሽን እና ካሸር ይፈልጋል እዛው ሊበን ጋር። ፉል ታይም ነው እና ምንድነው? ዲፕሎማ ኤንድ አፕ በማንኛውም ፊልድ ነው። ኤክስፔሪየንስ 0 ነው የሚለው። ሳለሪ በጣም አሪፍ ነው እያለ ነው። አፕላይ እንደምታደርጉ ስልክ ደውላችሁ እንደምትጠይቁ ሊንክ አደርግላችኋለሁ እያንዳንዱን አንድ ላይ
እና ቴሌግራም ግሩፔን ዲስክሪፕሽን ላይ ስለማስቀምጥላችሁ እዛ ጋር ገብታችሁ ማግኘት ትችላላችሁ ማለት ነው። ሌላው ምንድን ነው? ቤኒት መካከለኛ ክሊኒክ ቤኒትም የስራ ቅጥር ወጥቷል። ምንድነው? ፉል ነው፣ ፉል ታይም ነው። መንዴይ እስከ ሳተርዴይ እስከ ቅዳሜ ነው። ከ2 ሰዓት እስከ 11 ሰዓት ተኩል ነው የሚለው እና ምንድነው? ጀነራል ፓርሽነር ይፈልጋል። ይሄ ጀነራል ፓርሽነር ነው እና ዲግሪ ኦፍ ሜዲሲን ያለው ቢሆን ተመራጭ ነው ማለት ነው። ደሞዙ በጣም አሪፍ ነው እያለኝ ነው። ሌላኛው ምንድን ነው? ሆም ኬር ይፈልጋል። ሆም ኬር ጀንደር ሴት ነው እና ሪኩዌርድ ናምበር 2 ሆም ኬር ይፈልጋል። ሎኬሽን አራውንድ ኦፍ መስቀል ፍላወር ነው። መስቀል ፍላወር ሆም ኬር ይፈልጋል። ኤክስፔሪንስ ሪሌቫንት ኤክስፔሪንስ ነው። ኳሊፊኬሽን ላይሰንስ መሆን አለባቸው። አይሲዩ ነርስ ብትሆን በጣም ይመረጣል። በጣም አሪፍ ብር ነው ተብያለሁ። በዚህ ጋር በጣም አሪፍ ብር አለው እና 2 ሴት 2 ነው። ሆም ኬር ነው። አይሲዩ ነርስ የተመረቀች መሆን አለበት። በጣም አሪፍ ነው እና እንዴት አፕላይ እንደምታደርጉ እና ስልክ ቁጥራቸውን እያንዳንዱን አሁን ከጠቀስኩላችሁ ስራዎች ጋር አንድ ላይ አድርጌ ኢሜል ላይ ለቅቄላችኋለሁ። ቴሌግራም ላይ ለቅቄላችኋለሁ። እዛ ጋር ገብታችሁ ጆይን በማድረግ ሌሎችም አሉ ተጨማሪ ስራዎች፣ እነሱንም በዛው እዩዋቸው። አፕላይ አድርጉ፣ ደውሉላቸው፣ ሲቪ ያስገቡ፣ ሂዱ፣ አግኟቸው። በጣም አሪፍ ብር ነው እያሉኝ ነው። ሁሉም እንደዛ ያወሩኝ እና ሌላም ተጨማሪ ዲዩቲ ምናምን ሲኖር አብዛኛውን ጊዜ ተጨማሪም አለ ብለውኛል። ፕላስ ስላሉ ደሞዙ። ሌላው ምንድን ነው? ዛሬ የነበረኝ ይሄ ነበር። እንግዲህ ነገ አሪፍ ስራዎች ይኖራሉ ብዬ ተስፋ አደርጋለሁ። ነገም በሌላ ቪዲዮ እስከምንገናኝ እንግዲህ የዛሬዎቹን ጨርሻለሁ። እንግዲህ አሁን የነገርኳችሁን ቴሌግራሚ ላይ በመሄድ ሳትዘገዩ ፈጠን ለማለት ብትሞክሩ አሪፍ ነው። ራሳችን እንቀይራለን ወይም ራሴን ቀይሬ ብዙ ነገር መስራት እፈልጋለሁ የምትሉ ሰዎች ይሄ በጣም አሪፍ የስራ እድል ይመስለኛል። ቀደም ብላችሁ ሲቪያችሁን በማስገባት ተወዳዳሪ መሆን ትችላላችሁ፣ ተመራጭ መሆን ትችላላችሁ። ቪዲዮውን ሰብስክራይብ አድርጉት፣ ለእህት ለወንድሞቻችን ይድረስ። እኛ 1-2 ሰው እንኳን ብናስቀጥር ቀላል ነገር አይደለም፣ በጣም ትልቅ ነገር ነው። እህቶች ወንድሞቻችን አገዝን ማለት ነው እና ምን ለማለት ፈልጌ ነው፣ ደውል ምልክቷን ተጫኑ በየጊዜው ይሄ ቪዲዮ እንደዚህ አይነት ቪዲዮ እንዲደርሷችሁ። የላይክ ምልክቱን ተጫኑ ተባካችሁ። ላይክ ማድረግ ለእናንተ በጣም ቀላል ነገር ነው፣ ግን ለእኔ እህት ወንድሞቼ ጋር ስለሚደርስ ቢያንስ 1-2 ሰው ተቀጠረ ማለት ለእኔ በጣም ትልቅ ነገር ነው። እዛ ነው እንደዚህ እየለፋ ያለሁት ምንም እና እንዳልኳችሁ የስራ ቅጥር ተልኮልኝ እስካሁን 3 ወር 4 ወር አንድ ሰው ሲቪ ይዞ አልመጣም የተባለበት ክሊኒክ አለ። ይሄ ማለት በጣም ኢንፎርሜሽን እየደረሳችሁ ስላልሆነ ነው እንደዚህ የተሯሯጥኩ ያሉት እና በተረፈ ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉት ይህን ቪዲዮ ለተመረቀው ቁጭ ላሉት ወንድሞቻችን። ቀጣይ እንግዲህ በጣም አሪፍ ስራዎችን ይዤላችሁ እመጣለሁ። ስኮላሮችም አሉኝ ብዙ፣ እነሱንም ይዤላችሁ እመጣለሁ። እየወጣችሁ ደላሎች ጋር እየሄዳችሁ ጊዜያችሁን ብራችሁን አታባክኑ ላለሁኝ። እዚህ ጋር እኛ ጋር ነውና በነፃ አለ። በራሳችሁ ሄዳችሁ አፕላይ የምታደርጉበት ቦታውን ነግራችኋለን። ምንም የምትከፍሉት ነገር የለም እና ለዛ ነው ብራችሁንም ከመክሰር ታደጉ ትላለሁኝ። ጊዜያችሁንም እንደዛው። ለነበረን ጊዜ በጣም አመሰግናለሁ። ቻው፣ ወዳችኋለሁ።